የሆነ ያይሳነሱ ይሄ ነገር እንዴት ነው ምናምን እስኪ ነገር ምናምን ተብሎ ቀይ ነጭ ተብሎ የሚመለስ ወይም አንድ ሲደመር አንድ ሁለት የሚባል አይደለም። የምስጢረ ሥላሴ የምስጢረ ሥጋዌ የነገር እዚህ አብዛኛው የኛ ምዕመን ጥያቄ የመናፍቃን ጥያቄ ማንጠልጠል ነው እንጂ መማር አይወድም። የተቸገርነው በዚህ ነው። አንደኛ በአጭር ደቂቃ ቢነገር ላልተማረው ሰው አይገባውም። ምክንያቱም ነገር መለኮት ነው፣ እንዲህ በደቂቃ አይሆንም። ኤኒዌይ ግን ለመማር የሚያበቃ ማነሳሻ መስጠት ነው። የመጀመሪያው ጉዳይ ጥሩ ነው፣ መልስ መፈለግ ጥሩ ነው። ግን ለወደፊት ለመናፍቃን ጆሮ አለመስጠት ቁጥር አንድ ስራችን ለመናፍቃን ጆሮ አለመስጠት። ጆሮ ካላችሁ ጊዜ ካላችሁ ለቤተክርስቲያን ነው ጆሮ መስጠት፣ ለአባቶቻችሁ ነው ጆሮ መስጠት እንጂ ብሎ እዚህ እንዲህ እኮ አሉ እንዲህ እኮ አሉ ለዛም የሆነውን መልስ ቁጭ እያሉ መማር፣ መጻሕፍቱን ከመጀመሪያው እስከ መጨረሻው ዝልቅ አድርጎ ማንበብ። አሁን ሰው በቃ 10 ገጽ ነገር ማንበብ አይወድም፣ ግን መጠየቅ ነው የሚወድ። ዝም ብሎ መጠየቅ መልስ አይዝም። በጣም ይገርማል። እኔም ማቃሽ ጥያቄዎች አሉ ሁሌ የሚጠየቁ ዘመን ወቅት አላቸው። በክረምቱ ዘመን ይመጡ አሉ፣ በጽጌ ዘመን ይመጡ አሉ፣ በጥር ይመጡ አሉ። የዐቢይ ጾም ጥያቄዎች አሉ፣ የሕማማት አሉ፣ የትንሣኤ አሉ። ሰው ጥያቄ እንጂ መልስ ስለማይዝ አምና ጥያቄ ጠይቆ መልስ ተነግሮት መልሱ ሳይቅ በሚቀጥለው ዓመት ጥያቄው ልጅ ነው። ይሄ በሽታ መጥፎ ስለሆነ እሱን አስወግዱት። ለማንኛውም ግን ምስጢረ ሥላሴን ቁጭ ብሎ መማር ለነገ የሚባል ነገር አይደለም። ሰው የሚያመልከው አምልኮ የሚያምነው እምነት አለማወቅ በእውነቱ ትልቅ ጉዳት ነው፣ ትልቅ በደል ነው፣ ኃጢአት ነው፣ ነውር ነው። በእውነቱ እኔ ስለ ሃይማኖት ያላውቅም አይባልም። ብዙ ሰው ትሰማላችሁ፣ የሚዲያ ምድል ያላቸው ሚዲያ ላይ ወጥተው ምንም ላይ እንዴት ነው ሲባል አይ ስለ ሃይማኖት እንኳ እስከዚህ አይደለሁም እንዴ። ሃይማኖት ቀልድ ነው እንዴ? ይሄ እኮ ሃይማኖት ነው፣ ሌላ አማራጭ ነው። ምድራዊ እውቀት ቢሆን ግድ የለም። እኔ ስለ እንደዚህ አይነት ነገር አላውቅም ቢል ሌላ ነገር ያውቃል ማለት ነው። ገበሬው ግብርናው ካወቀ በቂ ነው። ስለ ቴክኖሎጂ ማወቅ አይጠበቅበትም። የቴክኖሎጂ ሞት ደግሞ እኔ እርሻ እንኳን አላውቅም ቢል የራሱ ቴክኖሎጂ። ሃይማኖት ግን አንዲት ናት አይደል እንዴ? ሃይማኖት ስንት ናት? ያችን ካላወቅና ታዲያ ምንድን ነን እኛ? የዚህ ዘመን እኮ ምዕመን በእውነቱ በጣም አሳፋሪ ምዕመን ነው ያለው። አይማር ጊዜ ሞልቶታል። መጨረሻ ሰነፍ ነው። እንደኛ ግን ጊዜ የተረፈው ሰው የለም። ሞልቷል ጊዜ። ቅዳሜና እሑድ አብዛኛው ሰው ሲያወራ ነው የሚለው የሆነ ነገር ግን እስኪ ነው 2 ሰዓት 1 ሰዓት ቁጭ ብላችሁ አማራችሁ ተማሩ ይሄን እና ለማንኛውም የዚህ ትምህርት መልሱ የዚህ ጥያቄ መልሱ ትምህርት ነው እንጂ አሁን ሐሳብ አይሰጥበትም። ለማንኛውም ግን አብ አምላክ ወልድ አምላክ ቅዱስ አምላክ ከተባለ 3 አማልክት ይሆናሉ ይላሉ መናፍቃን። ይሄ ለኛ መልስ አለ ወይ ነው? እነሱን ተዋቸው። ስለ መናፍቃን አይመለከትም። ምን አገባችሁ ነው እነሱ መልሳቸው። የኛ ምዕመን ግን ምን ማለት እንደሆነ ከተናገረ እንመልስለታለን። እነሱ ምን አገባቸው? ምን አገባ? ይሄ እኛ ነው አይደል? የኛ አምላክ ነው። ስለኛ አምላክ እኛ እናውቃለን። አይመለከታቸውም። በእነሱ የጠየቀውን ጥያቄ መልሱ። ለማንኛውም አብ ወልድ መንፈስ ቅዱስ አሐዱ አምላክ ምን አልኩኝ? አሁን ስንባርክ ምን እንላለን? በስመ አብ ወወልድ ወመንፈስ ቅዱስ ብለን አሐዱ አምላክ ነው። አሐዱ አምላክ እዚህ ላይ ሰው ለምን እንደሚቸገረው አሁን ጥቅስ ከመጥቀስ ይልቅ ምክንያቱም ብነግራችሁ ነው የሚሻለው። ሰው ለምን እንደሚቸገረው እግዚአብሔርን እንደ ፍጡር ወይም በእሱ አይምሮ እንደሚታሰብ አድርጎ ማየት ይፈልጋል። አበበ ሰው፣ ከበደ ሰው፣ እገሌ ሰው፣ 3 ሰው ለማለት ፈልጎ ነው። እግዚአብሔር ማለት ከዚህ የተለየ ነው። እግዚአብሔር እንደዚህ አይደለም። እግዚአብሔር በሰው አይምሮ የሚለካ አይደለም። አሁን ብዙዎች ሃይማኖት እንደ ሲምፕሊፋይ ማድረግ ቀለል አድርጎ መግለጽ። ሃይማኖት ሲምፕሊፊኬሽን የለውም። እግዚአብሔር እንደሆነው አምነን ተቀብለን እንኖራለን እንጂ ይሄ ይከብዳል እና አንድነት ሶስትነት ስለሚከብድ በቃ እግዚአብሔርን ጠቅለን እንደ መሐመድ ወይም እንደ ሌዮን እንደ ሰማሌዎስ አንድ እንበለው አይባልም። እግዚአብሔር የሆነውን አምነን ተቀብለን መኖር ነው እንጂ ይከብደናል። አዎ ምስጢረ እግዚአብሔር በጣም ከባድ ነው። ሲጀመር ሺህ ጊዜ ብንማርም አናውቀውም። እግዚአብሔር የእኛን አለማወቅ ለማወቅ ያህል እና የምናምነውን ለእኛ ለመዳን የሚበቃን እውቀት ነው ምን ይዘው እንጂ በነገረ እግዚአብሔር ትምህርት የነገረ እግዚአብሔር ትምህርት ዓላማ
አማኞች ለማመን አምነው ለመዳን የሚበቃቸውን ያህል ማወቅ። ውቅያኖስ ውሃ ሊጠጣ የወረደ ሰው ለጥሙ ያህል ከውቅያኖስ መጠጣት እንጂ ውቅያኖስ መጨረሻ አይጠበቅበት። ስለ እግዚአብሔር የሚማር ሰው አምኖ ለመዳን የሚያበቃውን እውቀት ይማራል እንጂ እግዚአብሔርን አውቆ ፈጽሞ አይቻልም። ምክንያቱም እግዚአብሔርን እስከ መጨረሻው ማወቅ አይቻልም። ፍጡር እንደዛ አይችልም። ለማንኛውም ግን ይሄ ቃል የሚገኘው በቅዱስ አትናቴዎስ ትምህርት ነው። በሃይማኖተ አበው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወይትበሃሉ ሰለስተ አማልክተ አለ አሐዱ አምላክ። አሁን ያው ቀንጮ መነሳት ስለሆነ ነው እንጂ አብ አምላክ ነው ይላል ቅዱስ አትናቴዎስ፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን አንድ አምላክ እንጂ ሶስት አማልክት አይባሉም። የእኛን ከሆነ የጠየቁት መናፍቃኑ የእኛን ከሆነ የእኛ እምነት እንደዚህ ነው ብሏቸው ሶስት አማልክት አይባሉ፣ አንድ አምላክ እንጂ ሶስት አማልክት አይባሉ። ቅዳሴ ሲቀደስ ሰሙ እንደሆነ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት ባለ ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም አይደል? እንደ አብርሃም ይስሐቅ ያዕቆብ ሶስት ናቸው አይደል? የተለያዩ ሶስት ናቸው። ሥላሴ የተለያዩ አይደሉም። አብ ወልድ መንፈስ ቅዱስ ሶስት አካል፣ ነገር ግን አሐዱ መለኮት፣ አሐቲ ልቡና፣ አሐቲ ፈቃድ የሚባል አለ። አንድ ባህሪ፣ አንድ ልብ፣ አንድ ቃል፣ አንድ ስንፋስ፣ አንድ ሕይወት፣ አንድ ፈቃድ የሚባል ተዋህዶ አለ። እንዲህ ያለውን አምላክ እንደ ሶስት ሰዎች ወይም እንደ ሶስት ፍጡር ማየት አይገባም። ይሄ ያ መናፍቅ ወይም ያ ከሃዲ የፈጠረው እንጂ እግዚአብሔር አይደለም። እግዚአብሔር ማለት ግን አንድ አምላክ በሶስት አካላት። እንዲህ ያለ በፍጡራን መካከል በጣም ብዙ አለ። በፍጡራን መካከል በጣም ብዙ አለ። ለምሳሌ ፀሐይን ውሰዷት። ፀሐይ ስትወጣ ሰማይ ላይ እናያታለን አይደል እንዴ? ለዓይናችን ብትበዘብዘንም የሆነ ቅርጽ የምታንቦገቡግ ነገር ትታየናለች አይደል? አካሏ ይታየናል ላይ። ከዛ በኋላ ከፀሐይ ምን እናገኛለን? ምን እናገኛለን? ሙቀት። ከዛስ ብርሃን። ብርሃን ሌላ ነገር ነው፣ ሙቀት ሌላ ነገር ነው አይደል? የብርሃን አገልግሎት ከሙቀት አገልግሎት ጋር አይገናኝም። ሺህ ጊዜ ቢሞቀን ብርሃን እናገኝ ማለት ብርሃን እናገኝ። ሺህ ጊዜ ቢሞቀን ላባችን ቢንጠበጠብ ብርሃን አይሆንም፣ ሙቀት ብርሃን አይሆንም። ብርሃን ደግሞ ሙቀት አይሆንም ማለት ብርሃን ሙቀት አይሆንም፣ ሙቀት አይሆንም። ከፀሐይ ሙቀት እናገኛለን፣ ብርሃን እናገኛለን። አሁን ፀሐይ የሚታይ አካል አለው፣ እዚያ ክበቡ ይታያል፣ ብርሃን አለው፣ ሙቀት አለው። ነገር ግን ስንት ፀሐይ ነው የሚባለው? የፀሐይ አንድ ፀሐይ ነው የሚባለው። ከፍጡራን እንኳን ማለት ነው። ከፍጡራን የእኛም ነፍስ ነባቢነት፣ ለባዊነት፣ ሕያውነት አላት። የእኛ ነፍስ አንዲቱ የእኛ ነፍስ ነባቢነት አላት። ነቢብ ማለት መናገር ማለት ነው። ለባዊነት አላት፣ ማስተዋል፣ ማሰብ፣ ማሰላሰል፣ ማወቅ። እንደ ደግሞ ሕያውነት ደግሞ አላት። ነገር ስንት ነፍስ ነው ትባለች? አንድ ነፍስ እንጂ ሶስት ነፍስ አትባልም። እንደዚህ ነው የሥላሴ አንድነት ሶስትነት። እንደዚህ ነው መጻሕፍቱ ሁሉ አብን የሆነ ቦታ አምላክ ብለው ጠርተው እናገኛለን። የሆነ ቦታ ደግሞ ወልድን፣ የሆነ ቦታ መንፈስ ቅዱስን አምላክ ብለው ጠርተው እናገኛለን። ጌታችን ኢየሱስ ሲያስተምር ስለ ጥምቀት ሲያስተምር ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከአንድ ላይ ያስቀመጠው ማቴዎስ ምዕራፍ 28 ቁጥር 19 ላይ ነው። ስታጠምቁ በአብ በወልድ በመንፈስ ቅዱስ አጥምቁ ማለት። ነገር ግን በተለያየ ቦታ ለምሳሌ ክርስቶስ ሲያስተምር አነ ወአብ አሐዱ ነን፣ እኔና አብ አንድ ነን፣ እኔና አብ አንድ ነን። እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ፣ ለአባቴ የሆነው ሁሉ የኔ ነው፣ የአባቴ ገንዘብ ሁሉ የኔ ነው። መንፈስ ቅዱስም ሲናገር እምዚአየ ይነሥእ ወይነግረክሙ፣ ከኔ ወስዶ ይነግራችኋል። ስለዚህ አንድ የሚሆኑበት ነገር አለ። ሶስት ሰዎች የፈለገ ቢስማሙ ቁመታቸው፣ መልካቸው፣ ሀብታቸው፣ አለባበሳቸው አንድ ቢሆን ሀሳባቸው አንድ ይሆናል? አይሆን። አሁን እዚህ ያለን ሰዎች በሙሉ እኔ 10 ሰከንድ ብሰጥ የምናስበው ሀሳብ የተለያየ ነው። ሥላሴ አንድ ልብ፣ አንድ ቃል፣ አንድ ስንፋስ ናቸው። አንድ ልብ ካለ ሶስቱም አንድ ሀሳብ አላቸው ማለት ነው። አንድ ፈቃድ፣ አንድ ምክር አላቸው።
ስለዚህ የባህሪ አንድነት የአካልን ሶስትነት ሳይጠቀልለው የአካል ሶስትነት የባህሪን አንድነት ሳይከፍለው በአንድነትና በሶስትነት የሚመሰገን አምላክ ነው ያለን እኛ ኦርቶዶክሳውያን። ግልጽ ነው። እውነተኛው የዓለም አምላክ ይሄ ነው። ሌላው ቢረዳው ባይረዳው ሌላ ጉዳይ ነው። ሌላው ቢረዳውም ባይረዳውም እውነተኛው የዓለም ፈጣሪና አምላክ በአንድነት በሶስትነት የሚመሰገን አምላክ ነው። አንድ ሲሆን ሶስት፣ ሶስት ሲሆን አንድ የሚሆን አምላክ እንዴት ይቻላል እንዴ? እኛ እኮ አይደለም የምናደርገው፣ እኛማ አንችልም። እሱ ግን እንደዚያ ነው። አሁን ይሄ በዚህ ሰዓት ይመለሳል ክርስቲያኖች፣ ይሄ በዚህ ሰዓት አይመለስ ያልኳችሁ ለዚህ ነው። ስለዚህ አንደኛ እናንተ ቁጭ ብላችሁ ተማሩ። ምን ችግር አለ? የወለደ ሰው ይማር፣ ምን ችግር አለ? ሁልጊዜ ሃይማኖቴን አልቆም እያለ ሲያፈርና ሲያሳፍረን ከሚኖር ብትማሩ ምን አለበት ነው። አሁን እዚህ ደግሞ እንደምታዩት መናፍቃን ይበዛሉ። አይጥ እንዳየች ድመት፣ ድመት እንዳየች አይጥ ከመበርገግ ጥቅስ ሲመጣ መማር ነው። ምንድን ነው ጥቅስ ታጣ ቤት መምህራን አሉ፣ መጽሐፍ አለ። ደግሞ ዛሬ ደግሞ ወግ ነው የሚያቀኛ ሰው እንዳይማር በቃ ይችን ከምሯ ይለቃቀማል ምናምን እዚያች ልጅ የለም። ሃይማኖት እንደዚህ አይሆንም። ቁጭ ብሎ ጊዜ ሰጥቶ እግዚአብሔርን ጠይቆ መማር ነው የሚያስፈልገው። ስለዚህ ሁለት የቤት ስራ ልስጣችሁ። አንደኛ እናንተም ተማሩ፣ ነውር የለውም። ትልልቆቹ ምንም ነውር የለውም። ሁለተኛ ስራ ትኩረት አለ። ሰውቶት ቤት ተጀምሯል። በእናንተ ሀገረ ስብከት ምንም ጥርጥር የለውም። ትልቅ ሀገረ ስብከት ነው የሀገረ ስብከት። አሁን ቤተ ክህነቱ ከአንደኛ ክፍል እስከ 12ኛ ክፍል ልክ እንደ ዘመናዊ ትምህርት ሃይማኖት አዘጋጅቷል። መጽሐፉ ታትሞ በጣም የሚገርም ከለርፉል የሆነ መጽሐፍ መጥቷል። ቢያንስ እናንተ እንዲህ ከሆናችሁ ልጆቻችሁን አስተምሩ። ልጆቻችሁ እንደናንተ ሃይማኖታችሁን ሳያውቁ እንዳይቀጥሉ እንዳትቆረቆሩ። ይሄን እድል አሁን ከዚህ በኋላ ከዚህ ዓመት በኋላ ሰንበት ትምህርት ቤት ማለት እንደ ድሮ አይደለም። ድሮ ትምህርት ስላልተዘጋጀ ስራ ትምህርት ስለሌለ መጽሐፍ ስላልታተመ አስተማሪ ስላልተመደበ ይመጣሉ። መምህር ሲገኝ ይማራሉ፣ ሳይገኝ መዝሙር ዘምረው ይላሉ። አሊያ ወላጅ አይማሩ መዝሙር ዘምረው ይመጡ ምናምን። እሱ ቀርቷል። አሁን ይሰማችኋል። አሁን ትምህርት ነው። ሚድ አለው፣ አሰስመንቶች አሉ፣ ፋይናል ፈተና አለው፣ በየሴሚስተሩ ውጤት አለው። አንደኛ ክፍል መጽሐፍ አለው ሲያል፣ ከዛ ደግሞ ሁለተኛ ክፍል በእያንዳንዱ አሁን ያልኳችሁ ምስጢረ ሥላሴው፣ ምስጢረ ሥጋዌው፣ ምግባሩ፣ ግዕዙ ምኑ ተዘጋጅቶ መጥቷል። ይህችን አልሰማውም የሚል መቼም ሰው አይኖርም። ከዚህ ደብርም ከሆሳዕና ይህችን አልሰማውም የሚል ከዚህ በኋላ ለትምህርት የደረሰ ልጅ ያላችሁ ሰዎች ከ7 ዓመትም ጀምሮ ቢሆን ከዛም ዝቅ ችግር የለም እስከ 12ኛ ክፍል ባለው ያሉትን ልጆቻችሁን ቅዳሜና እሑድ ቤት አታውሏቸው። ስለ መድኃኒዓለም ብላችሁ ቤት አታውሏቸው። በቃ ሃይማኖታቸውን ጥንቅቅ አድርገው የሚያውቁ ትውልዶች ሆኖ የመፈጠሪያ እድል ገጥሟቸዋል። እድላቸውን አታባክኑባቸው። በቃ ላኳቸው። ይዛችሁ ሄዳችሁ አባቶች ጋር ከዛ በኋላ መምህር ሲጠፋ መምህር እየተጨመረ፣ ቤት ሲጠፋ ቤት፣ ወንበር ሲጠፋ ወንበር እየተገዛ ይማራሉ። እንደዚህ አይሻልም? ምናምን ሸራሽ ታደርጉታላችሁ። አረ የተወሰነ ሰው ዝም አለ። ክፍያ እኮ የለውም፣ ክፍያ የለውም። በነፃ ነው የምታስተምሩ። ልጆቻችሁ ይመሩላችሁ። ሃይማኖታቸውን ቢያውቁ አትፈልጉም? የኛ ለማወቅ አያሳፍርም እንዴ? ታዲያ ደግሞ ልጆቻችሁ ሲያፍሩ ነው። ከዚህ በኋላ እዚህ የተጓዘ ሰው የቤት ስራው 2 ነበር ያልኩት ወደ 3 ሊያድግበት ነው ማለት ነው። ወደ 3 ላሳድገው። እሺ የመጀመሪያው እናንተ ተማሩ ነው። ሁለተኛው እዚህ ጉባኤ የሰማ ሰው ቅዳሜና እሑድ በምንም ተአምር ልጆቹን ከቤተክርስቲያን ማስቀረት የለበትም። በምንም ተአምር። ይሄ እንደው እኔ ገና ቅስና የለኝም፣ ግን ያው ውግዘት ነውር ነው። እድል መባከን ነው። ሶስተኛው የቤት ስራ ግን ላልመጡ ሰዎች ንገሯቸው። ሰው ሌላ ዝም ብሎ እንዲተወራ ምናምን ስፖርቱ ፖለቲካውን ያወራ የለ እንዴ በመንደር ተውት። እናንተ በዚህ ሳምንት ሌላ ወሬ የላችሁ። ከዚህ እንደተመለሳችሁ የምታወሩት እዚህ የተማራችሁ ትምህርት ነው። እንዲህ ክርስቲያን እኮ ሃይማኖቱን ያስፋፋል፣ ያስተምራል። ካህን ብቻ አይደለም ሃይማኖቱን ያስፋፋው። ከዚህ ስትመለሱ የተማራችሁ ትምህርት ሄዳችሁ አገናዝባችሁ መጽሐፍ ሳምንታችሁ እንደገና በስራ ቦታም በሰፈርም በጓደኛ በትምህርት ቤትም ስትገናኙ ይሄንን ነው ማውራት። ስለዚህ ለጎረቤቶቻችሁና ለወዳጆቻችሁ ትሏቸው ያላችሁ አሁን ልጆቻችን ሃይማኖታችሁን ማወቂያ መልካም ጊዜ ተፈጥሯል። ቤተክርስቲያናችን ትምህርት አዘጋጅታ አመጣለች ብላችሁ ሁሉንም ልጆች እንዲቀሰቀሱ አድርጉ። ግልጽ ነው።
የዚህ ጥያቄ መልስ በመማር ነው የሚመጣው። እዚህ ለስተዚህ እሺ መምህራችን እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመኑን በቅድስት ቤተክርስቲያን ያብዛልን። ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ጠይቅና በዛው የመጀመሪያው ላይ የሚጨምሩትን ይጨምሩልናል መምህራችን። ሁለተኛው ጥያቄ ምንድን ነው የሚለው በሰሙነ ሕማማት የሚደረጉና የማይደረጉ ስርዓቶች አሉ። እነዚህ ስርዓቶች ምን ምን እንደሆኑ ቢብራሩልን የሚል ጥያቄ ነው። ለምሳሌ ያክል የተነሱ ሀሳቦች አሉ። በግዝት በዓላት ጊዜ ስለ ስግደት ተነስቷል። ከማማተብ ጋር ተያይዞ ከጸሎት ስርዓት ጋር ተያይዞ እንደ ምሳሌ የተጠቀሱ ናቸውና ይህ ጉዳይ ቢብራራልን የሚል ጥያቄ የተነሳው የመጀመሪያው ላይም እንደው ቢያክሉ ደስ ይለናል። እንዴት አረፈዳችሁ ክቡራን አባቶች፣ ክቡራን እናት አባቶቻችን፣ ወንድሞች፣ ሴቶች፣ ህፃናትም ጭምር እንዴት ከረማችሁ? እንዴት አላችሁ? አሜን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሜን። ልቀመጥ የኔታ ቁመው ስላስተማሩ ነው። እንግዲህ እኔ ቁሜ ሰላምታ ልስጥ ነው መጀመሪያ። እኔ በጥያቄ ልጀምር። የመጀመሪያውን ሀሳብ ሙሉ አሳይመንቱን እንዳለ ሳይሸራረፍ ስሩት። እውነት ነው። ምስጢረ ሥላሴን ግን እኔ በጥያቄ እስቲ ወደዛ ወደ ፈጣሪ ከመሄድ በፊት የራሳችን ብናውቅ ብዬ አስቤ አንድ ጥያቄ ልጠይቅ። እስቲ መቼስ ያልተማረ ሰው አይኖርም ብዬ አልገምትም። ራሱን የማያውቅ ሰውም አይኖርም ብዬ አልገምትም። የዓለም ሕዝብ ስንት ነው ቁጥሩ? ገምቱ። እሺ 8.4 ቢሊዮን አካባቢ ነው። የዓለም ሕዝብ የሰው ባህሪ ስንት ነው? የዚህ ሁሉ ባህሪ ይለያያል። በሉ እንጂ ይለያያል። እሺ ጠባዩስ? ስንት ሰው ነው ያለ በዓለም? አያችሁ፣ የኛ ጉዳይ እንኳን አይደለም ምስጢረ ሥላሴ ማለት ነው። የኛ ጉዳይ እንኳን ከባድ ነው። የዓለም 8.4 ቢሊዮን ሕዝብ አንድ ባህሪ ተመሳሳይ ባህሪ ነው ያለው። ገብቷችኋል? ጠባዩ ግን 8 ቢሊዮን ነው። ጠባይና ባህሪ ስለሚለያይ ይህን በደንብ ያዙት። ስለዚህ 8.4 ቢሊዮን ሕዝብ ስንት ባህሪ ያለው? አንድ አይነት ተመሳሳይ ባህሪ ነው ያለው። ጠባዩ ግን በጊዜ በቦታና በሁኔታ ስለሚገደብ የተለያየ ጠባይ አለው። የሰው ጠባዩ 4 የስጋ ባህሪ፣ 3 የነፍስ ባህሪ ነው ያለው አይደል? ስንት ነው ሲደመር? 7 አይደል? ከዚህ የተለየ ባህሪ ያለው ሰው አለ? የለም። ባህሪ ማለት ይሄ ነው። መብላት፣ መጠጣት፣ መራብ፣ መጠማት፣ መፍራት፣ መደንገጥ፣ መደሰት፣ እነዚህ ይባላሉ የ7 ባህሪያት ያለው ሰው መገለጫ፣ የዚህ ባህሪ መገለጫ ናቸው። ነጭናጫ መሆን፣ ክፉ መሆን፣ መሳደብ፣ ማመንዘር፣ እነዚህ ደግሞ ምንድን ይባላሉ? ጠባይ ይባላሉ። አሁን ተረዳችሁት? ጠባይና ባህሪ ይለያያል። ጠባይ ማለት ከዓለም ከተፈጥሮ የምንወርሰው ከማህበረሰባችን የምንወርሰው ነው ጠባይ የሚባለው። ከኛ በፊት ከነበሩ ሰዎች፣ ከጓደኞቻችን፣ ከመሪዎች፣ ከሁሉም ከሚያስተምሩን ሰዎች የምንወርሰው ነገር ይባላል ጠባይ ይባላል። በጠባይ እውነት ነው ማንም አይመሳሰልም። በባህሪስ የሰው ባህሪ የሁሉም የዓለም ሕዝብ ባህሪ አንድ ነው። ስንት ነው? አንድ አይነት ነው። ከ7 ባህሪ ነው ሰው ማለት ነው። አሁን ግልጽ ነው። በጣም ጥሩ። እንደዚህ ከሆነ እስኪ ሃይላንድ እስኪ ውሃ አምጣልኝ። እሱ ጋር እንደዚህ 3 ሃይላንዶች እሱ ነው ቀልል ለማድረግ ነው። እንግዲህ እናንተ የኔታ እንዳሉት እናንተ ትምህርት ተዘጋጅቷል። ወደዛ ትምህርት ለመገፋፋት ነው። 3 አምጣ ወይ 2 አምጣ። በቃ ይኸው እዚህ
የኔታ እንዳሉት ለመገፋፋት ነው እንጂ ቅድም የተባለ ሀሳብ በቂ ነው። ስንት ውሃ ታያላችሁ እዚህ ጋር? 3 ውሃ። እሺ 2 ውሃ ናቸው። ስንት ውሃ ነው ይሄ? ይለያያል እንደ በዚህና በዚህ ውሃው? አዎ በዚህና በዚህ ሃይላንድ መካከል የመልክ ልዩነት አለው አለው? የለውም። በውስጡ የያዘው ውሃ ልዩነት አለው? የለውም። ስንት ውሃ ነው? በስንት ዕቃ? በ2 ዕቃ። ይህ ቀላል ምሳሌ ነው። ሥላሴን ይገልጣል ማለት አይደለም። ሥላሴን ይገልጣል ማለት ግን ለእኛ አይምሮ ቀላል እንዲሆን ነው። አሁን እነዚህ እዚህ በዚህ ውስጥ ያለውን ውሃ ያየ ሰው በዚህኛው ውሃ ያለ አውቃል አውቅም? አብን እኔን ያየ ማንን አየ? አብን አየ። ይህ ዝም ብሎ ቀላል ምሳሌ ነው እንጂ ይወክላል ማለት አይደለም። ሁልጊዜ ምሳሌ ለሰዎች ሊና ቀረብ ለማድረግ ነው የሚደረገው። ለሰዎች አይምሮ ለሰዎች ሊና ቀረብ ለማድረግ ነው እንጂ አሁን እነዚህ በመልክም አንድ አይነት ናቸው። በውስጣቸው ያለው የኬሚካል ውህደትም የውሃው ውህደትም አንድ አይነት ነው አይደለም? ግን ልዩነቱ እነዚህ ህይወት የሌላቸው ስለሆኑ አይወራረሱ። አንዱ በአንዱ ሊኖር አይችልም። ይሄ በዚህኛው ሊኖር አይችልም። የራሱን አካል እንደያዘ በዚህኛው ሊኖር አይችልም። አሁን ውስብስብነቱ እንዴት እንደሆነ ለማሳየት ፈልጌ ነው። አሁን በዚህ በዓለም ሳይንስ በሳይንስ ቋንቋ አንድ ቦታ አንድ ነገር ነው የሚይዘው አይደለም? አንድ ቦታ አንድ ነገር ነው የሚይዘው። ከዛ ውጭ ያለ ሊይዝ ይችላል አይችልም። አሁን ይህ በሙሉ የሞላው አየር ይህ ሙሉ የምታዩት ነገር ምን የሞላ ነው? አየር አይደለም? በአየር ውስጥ ብርሃን አለ የለም? እና ብርሃኑ አየሩን አይገፋውም? ይገፋዋል። እንዴት አድርገው ይኖራሉ? አያችሁ፣ እኛ የምናስበው እንኳን አሁን ገና በሳይንስ ገና ነው። ይሄ ገና ነው። ሳይንሱ የሚያውቀው አንድ ቦታ አንድ ነገር ብቻ በጊዜነት እንደሚይዝ ነው። ይህ በምስጢረ ሥላሴ ሲገባ የማይዘለቅ ነገር ነው። ገብቷችኋል? አሁን አብ እግዚአብሔር አብ በተፈጠረው ዓለም ውስጥም ከዓለም ውጭም ህልው ነው አይደለም? ወልድም እንደዚህ ሁሉ ነው። መንፈስ ቅዱስም እንደዚህ ሁሉ ነው። ግን አብና ወልድ አንደኛውን አስረክቦ አንደኛው ይኖራል? አሁን ይህ በጣም ቁጭ ብሎ ጸሎት ተይዞ ሱባኤ ተይዞ የሚማሩት እንጂ በስንት ጥያቄ አንድና አንድ ሁለት የሚል የፍጡር ህሊና ሊደርስበት የሚችል አይደለም። ይሄ 3 ለምን ሆነ ለምን 4 አልሆነም አናውቅም። ይህንም 3 ለኛ ለኮሱ ስለገለጠው ነው እንጂ እኛ 3 ነው ብለውም አይደለም። መጻሕፍት 3 መሆኑን ስለነገሩን 2 አለመሆኑን ወይም 4 አለመሆኑን መጻሕፍት ስለገለጡልን ስለነገሩን እንጂ እኛ 3 ነው ብለን በይነን ማለት በስብሰባ በይነን አይደለም። በመለኮት አንድ ነው በይነንም አይደለም። እኔ እንዲህ ነኝ ብሎ በልካችንና በመጠናችን ለሰው በሚስማማ ቋንቋ በመጻሕፍት በአባቶቻችን አሩ ስለነገሩን ብቻ ነው አይደለም? አዎ። እና ምስጢረ ሥላሴ እንዳሉት የኔታ የእሱን ሀሳብ ብትወስዱ ይሻላል። ሁለት ጌታችን ኢየሱስ ክርስቶስ ስለሱ አምላክነት ብፁዕ ዘይተአቅፈ በእኔ የማይሰናከል ብፁዕ ነው። ይህ ሁሉ ሃይማኖት ገና ከአይሁድ ከዕለተ አይሁድ ጀምሮ እስከ ዓለም ፍጻሜ ድረስ ገና የሚነሳው በዚህ በሁለቱ ሰው ነው አምላክ ነው፣ ሰው ነው አምላክ ነው፣ አምላክ ከሆነ እንዴት የሚሉ ማዕት ነገር ነው የሚለው። በዚህ በሁለተኛው መቶ ክፍለ ዘመን የነበረ አንድ ትልቅ የሥነ መለኮት ሊቅ ኢየሱስ ክርስቶስ ለሁለተኛ ጊዜ በሁለት ሽፍታዎች መካከል ተሰቀለ። የሚገርም በሁለት ሌባዎች መካከል ተሰቀለ። አንደኛው ሌባ ሕሊና አይሁድ ነው አለ። አንደኛው ሌባ ሕሊና አይሁድ ነው። ሁለተኛው ሌባ ደግሞ ሕሊና አሕዛብ ነው። የአሕዛብ ሕሊና ብዙ ጣዖት ብዙ አማልክት የሚያመልኩ ኢየሱስ ክርስቶስን አምላክ ለማለት የማይቸግራቸው ግን ሰውነቱን የማይቀበሉ ናቸው። የአይሁድ ሕሊና ደግሞ አንድ አምላክ ነው፣ አንድ ገጽ ነው። ስለዚህ ከኢየሱስ ክርስቶስ ከነቢያት እንዳንዱ እንጂ አምላክ አይደለም የሚል ሁለት የአይሁድ ሕሊና ሁለት ሌቦች ድጋሚ የተሰቀለ ብሎ በጣም ሰፊ ማብራሪያ ሰጥቶ አስተምሯል። አይደለም ለአይሁድ ሕሊና ኢየሱስ ክርስቶስን አምላክ ብሎ መቀበል ከባድ ነው። ምክንያቱም በኦሪታቸው ምን ተብሏል? አምላክ እግዚአብሔር ስንት ነው? አንድ ነው። ግን የአንድ ምንድን ነው የሚለው ግን
ሳይረዱት ቀርተው በቀኝ ግዛት በተያዘ ሕሊና ውስጥ መርምረውት አንድ እንዳሉ ቀሩ። ሶስትነቱን ሳያውቁት ቀሩ። በነቢያት አንደበት ውስጥ በአባቶቻቸው የተነገረውን ሕሊና ሳያውቁት ሳይረዱት እነ ኢሳይያስን ሳያውቋቸው ቀሩ። ያ በቀኝ ግዛት የናወዘ ሕሊና የእግዚአብሔራዊን ጉዳይ ሊመረምር ስለማይችል አባቶቻቸው የጻፉላቸውን በእነሱ እጅ ያለው መጽሐፍ እንኳን ሳይረዱት ቀሩ። አስገርም አንድ ገጽ እንዳሉ ቀሩ። ሙሐመድም በኋላ የእነሱ ኮፒ አድርጎ አንድ ገጽ ብሎ አይወለድም እንትን ብሎ ቀረሱ አይደለም። አይሁድ ደግሞ የአሕዛብ ስነ ልቦና ደግሞ ብዙ አማልክት ነው ያላቸው። ሜኒትሮን ይባላል። አንድ የአማልክት አምላክ ተብሎ አንድ ጥቅል አምላክ፣ ከዛ ደግሞ አማልክት አለ። በጣም ያስገርም ነው። ለምሳሌ ወደ ግሪክ ዓለም ስትሄዱ ጁፒተር ነው ማነው ዚዮስ የሚባል የአማልክት ሁሉ አለቃ ነው። ወደ ግብፅ ስትሄዱ ደግሞ ማነው ወደ ሮማ ስትመጡ ደግሞ አስታሮት የሚባላል እና እነዚህ አሁን ኢየሱስ ክርስቶስን ሰው ነው ብሎ ለመቀበል አምላክ ነው ብሎ ለመቀበል ችግር የለባቸውም። ሰው ግን አምላክ ሰው ሆና ብለው ስለማያስቡ አይቀበሉትም። ስለዚህ ፋንቶም ቦዲ ይሉታል። ፋንቶም ቦዲ ማለት ምትሃታዊ አምላክ ነው፣ ሰው የሚመስል እንጂ ሰው ያልሆነ። ትክክለኛው የሃይማኖት ልኬት ግን እግዚአብሔር የገለጠውን የምታስተምረው ኦርቶዶክስ ግን ፍጹም ሰው ፍጹም አምላክ፣ ሰው ሲሆን አምላክ ሲሆን ሰው ሆነ። የኛን ሰውነት ለብሶ ደግሞ የኛን ሰውነት ደግሞ አምላክ አደረገልን ነው አይደል? ዘበጸጋ አደረገልን አምላክ ሆነ ነው። እና እንዲህ አይነቱ ትምህርት ምን ለማለት ፈልጌ መሰላችሁ? ውስብስብነቱን ለማስረዳት ነው ወደዚህ የገባሁት እንጂ በእናንተ ለማክበድ ተፈልጎ አይደለም። ቁጭ ብለው የሚማሩት ነው። ስርዓተ ትምህርት በደንብ የተዘጋጀ ነውና እነዚህ ስለሚያካትት በዚሁ ይታይ ነው። ግልጽ ነው ሐሳቤ። የዓለም ባህሪ ስንት ነው? የሰው ባህሪ ተመሳሳይ ነው? አንድ አይነት ነው። አንድ ቁጥር አላልኩም። አንድ አይነት ነው ያልኩት። ስንት ነው በቁጥር?